ኢየሱስ ክርስቶስ ይህን ሰውዬ ዘመን እንዳስቆጠረ አይቶ እንዲሁ እንዳለ አይቶ ይላል ልትድን ትወዳለህን አለው። ልትድን ትወዳለህ ያለው ፈውሱን ብቻ ሳይሆን ሽባነቱን ብቻ ሳይሆን ሕይወቱንም ጭምር ነው። ምክንያቱም ኢየሱስ ክርስቶስ ከመጣ ያንተን ችግር ብቻ ፈቶ አይሄድም፣ ሕይወትህን ጭምር ያድንሃል። ዛሬ አዳኙ ወደ ቤታችሁ ይመጣል። ዛሬ ፈዋሹ ወደ ቤታችሁ ይመጣል። ዛሬ ህልውና ወደ ሕይወታችሁ ይገባል። ሃሌሉያ። ልትድን ትወዳለህን ትፈልጋለህን? ጥያቄ። ሰውየው አዎ እፈልጋለሁ አይደለም ያለው። ልትድን ትወዳለህን ሲለው ሰውየው የቆየበትን ችግር መናገር ጀመረ። እንዴት እንዳልተፈወሰ፣ እንዴት ዘመን እንዳስቆጠረ ለዚህ ሰውዬ መናገር ጀመረ። ምክንያቱም ኢየሱስ እንደሆነ አላወቀም ነበር። ምናልባት ውሃው ሲናወጥ፣ ምናልባት መልአኩ መጥቶ ውሃውን ሲያናውጠው ይረዳኝ ይችላል እንዴ ብሎ ሊሆን ይችላል። ችግር ይናገራል። የቆየበትን ዘመን ያስቆጠረበትን፣ እንዴት እንዳልተፈወሰ፣ እንዴት ነገሩ እንደዘገየ፣ እንዴት ነገሩ እንደቆየ ማስረዳት ጀመረ። ይረዱኛል ብላችሁ ያግዙኛል ብላችሁ ተስፋ ያደረጋችሁ ሰው አለ። ዛሬ ኢየሱስ ይመጣል። አንተ አትናገርም፣ ኢየሱስ ይመጣል። አንተ ለሰው አታርክም፣ ኢየሱስ ይመጣል። አንተ ለሰው አታስረዳም፣ ኢየሱስ ይመጣል። ራሱ ፈዋሹ ይመጣላችኋል። እኔ አለ ጌታዬ ውሃው ሲናወጥ መልአኩ መጥቶ ውሃውን ሲያናውጠው ወደ ውሃው የሚያስገባኝ የለም፣ ወደ መጥመቂያው የሚያወርደኝ ሰው የለም። ሲቀጥል ደግሞ እኔም ሞክሬ ነበር፣ ይቀድሙኛል። እኔ ስነሳ እነሱ ይቀድሙኛል፣ እኔ ስንፋቀቅ እነሱ ይቀድሙኛል። ዘመድ የለኝም፣ አቅም የለኝም፣ አልችልም። ዛሬ አልችልም ባላችሁበት ኢየሱስ ይመጣል። ተስፋ በቆረጥክበት ኢየሱስ ይመጣል። ባስለቀሰ ነገር ላይ ኢየሱስ ይመጣል። ባከሰረ ነገር ላይ ኢየሱስ ይመጣል። አይሆንም ባልከው ነገር ላይ ኢየሱስ ይመጣል። ሰው የለኝም፣ እኔም አልችልም፣ ይቀድሙኛል። ዘመድ ያላቸው፣ ወገን ያላቸው፣ ገንዘብ ያላቸው ይቀድሙኛል። ስለዚህ በእንደዚህ አይነት ሁኔታ እድሜን አስቆጥሬያለሁ። ብዙ ዓመት ሆኖኛል። አንዳንዴ እንዲህ ብላችሁ አታውቁም? ከእናንተ ጋር የተማረ ሰው በዘመድ ስራ ሲቀጠር እናንተ ደግሞ ዶክሜንት ይዛችሁ ቁጭ ብላችሁ የኔ ነገር ለምን ዘገየ፣ የኔ ነገር ለምን ቆየ? ጓደኞቻችሁ አግብተው ሲወልዱ እናንተ ደግሞ ሳታገቡ እንዲሁም በዛው ሁኔታ ለብዙ ዓመት። ዛሬ እንደዚህ ይላለሁ፣ የምትቆጩ ሰዎች አረ የቁጭት ዘመን ያበቃል። አረ የድርቀት ዘመን ያበቃል። አረ የኪሳራ ዘመን ያበቃል። አረ የጭንቀፋ ዘመን ያበቃል። ኢየሱስ ይመጣል። በዘገየው ነገራችሁ ላይ ኢየሱስ ይመጣል።